ሰላም ሰላም ውድ የኤልኤምቢ ጌመርስ ተከታታዮች፣ ዛሬም እንግዲህ እንደተለመደው አሪፍ የሆነ ጌም ይዘንላችሁ መጥተናል። ዛሬ ደግሞ ይዘንላችሁ የመጣ ነው በፊፋ 16 ሞድ የተሰራውን ኢፉትቦል 2025 ነው ማለት ነው። እናም በዚህ ቪዲዮ ይህንን ጌም እንዴት እንደምንወርድና ፋይሎችንም እንዴት እንደምናስተካክል አብረን የምናይ ይሆናል ማለት ነው። ከዛ በፊት ግን ለቻናላችን አዲስ ሆናችሁ ካላችሁ ይሄንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆንና አዳዲስ ቪዲዮ ስንለቅ ወደ እናንተ በትኩሱ የሚደርስ ይሆናል ማለት ነው። አሁን በቀጥታ ወደ ቪዲዮ እንሄዳለን። ለዚህኛው ጌም የምንጠቀማቸው ሶስት ፋይሎች ሲሆኑ እዚህ ጋር የምትመለከቷቸው ሶስት ፋይሎች ናቸው ማለት ነው። እነዚህን የጌም ፋይሎች የምታወርዱት ደግሞ ከቴሌግራም ቻናላችን ላይ ሲሆን የቴሌግራም ቻናላችንን ለማታውቁት ደግሞ እዚህ ጋር በምትመለከቱት መልኩ ሰርች በማድረግ ወይም ደግሞ የዚህ ቪዲዮ ኮሜንት ላይ ፒን አድርግላችኋለሁ ማለት ነው የቻናሉ ሊንክ። ከዛ እየገባችሁ መውረድ ትችላላችሁ ማለት ነው። ይሄንኛውን ፋይል የምታስተካክሉበትም አፕሊኬሽንም ዜደር ኬቨር ይባላል። እሱንም ፕሌይ ስቶር ላይ ማግኘት ትችላላችሁ። ካልሆነም ደግሞ እዛው ቻናል ላይ ይሄንን አፕሊኬሽንም አንድ ላይ ማግኘት ትችላላችሁ ማለት ነው። በመጀመሪያም እዚህ ጋር የምትመለከቱት ኤፒኬ ፋይሉን አንዴ ክሊክ እናደርገውና እዚህ ጋር እንደምትመለከቱት ኢንስታል የሚል አማራጭ አለ። እሱን ክሊክ ብለን ኢንስታል እናደርገዋለን። እዚህ ጋር እንደምትመለከቱት አፕሊኬሽኑ ኢንስታል መሆን ይጀምርልናል። አፕሊኬሽኑ ወርዶልናል። ሙሉ የጌሙ ፋይል አስተካክለን ስላልጨረስን ደል እንለዋለን። ከዛም እዚህ ጋር እንደምትመለከቱት ኦቢቢ ፋይል አለች። እዚህ ጋር የምትመለከቷት ኦቢቢ ፋይሉንም አንዴ ክሊክ እናደርገውና ኤክስትራክት ሂር የሚል አማራጭ አለ። እዚህ ጋር እንደምትመለከቱት እሱን ክሊክ አድርገን ኤክስትራክት እናደርገዋለን። ኦቢቢው ምንም አይነት ፓስወርድ ስለሌለው እዚህ ጋር እንደምትመለከቱት ቶሎ ኤክስትራክት ማድረግ ይጀምርልናል ማለት ነው። እዚህ ጋር እንደምትመለከቱት ኦቢቢውን በፎልደር ኤክስትራክት አድርጎልን ጨርሷል። እሱንም አንዴ ክሊክ እናደርገውና እንደዚህ አይነት ሁለት ፋይሎች መኖራቸውን ካረጋገጥን በኋላ ጫን ብለን ይዘን እዚህ ጋር እንደምትመለከቱት ከት የሚል አማራጭ አለ። ከስር ያለው ከት የሚል አማራጭ አለ። እሱን አንዴ ክሊክ እናደርገውና ወደ መጀመሪያው ፔጅ እንሄዳለን። ከዛ አንድሮይድ ከዛ ኦቢቢ ውስጥ ገብተን እዚህ ጋር በምትመለከቷት የፔስት ምልክት ፔስት ብለን እንገለብጠዋለን ማለት ነው። እዚህ ጋር የምትመለከቱት እሷን ነክተን እንገለብጠዋለን። ከዛ ወደ ዳታው እንሄዳለን ማለት ነው። ዳታው ደግሞ እዚህ ጋር የምትመለከቱት ሲሆን እሱንም እንደ ኦቢቢው ኤክስትራክት ሂር እንለውና እዚህ ጋር እንደምትመለከቱት ፓስወርድ ይጠይቀናል ማለት ነው። ፓስወርዱንም እዚህ ጋር እንደምትመለከቱት ምንም ሳትሳሳቱ በስነ ስርዓት ታስገቡለታላችሁ ማለት ነው። ካንስል ይቅርታ። ከዛ ደግሞ እዚህ ጋር የምትመለከቱት ዳታው ብቻ ይቀረናል ማለት ነው። ዳታው ደግሞ እዚህ ጋር የምትመለከቱት ሲሆን እሱንም አንድ ክሊክ እናደርገውና ኤክስትራክት ሂር ስንል ፓስወርድ ይጠይቀናል ማለት ነው። ፓስወርዱንም ሳትሳሳቱ እዚህ ጋር በምትመለከቱት መልኩ ታስገቡለታላችሁ። ሁሉም ካፒታል ሌተር መሆን አለበት እና ደግሞ እንደዚህ ስፔስ ማድረግ አለባችሁ። እዚህ ጋር በምትመለከቱት መልኩ ፓስወርዱን ካስገባችሁለት በኋላ ኤክስትራክት ማድረግ ይጀምርላችኋል ማለት ነው። አሁን ደግሞ የሚቀረን የዳታው ፋይል ብቻ ነው ማለት ነው። ዳታውንም እዚህ ጋር እንደምትመለከቱት አንዴ ክሊክ ካደረጉ በኋላ አሁንም ኤክስትራክት ሂር የሚል አማራጭ አለ። እሱን ክሊክ እናደርጋለን። ኤክስትራክት ሂር ስንለው እዚህ ጋር እንደምትመለከቱት ፓስወርድ ይጠይቀናል። ፓስወርዱንም ሳትሳሳቱ ታስገቡለታላችሁ ማለት ነው። ሙሉ ካፒታል ሌተር መሆን አለበት። ፓስወርዱን እዚህ ጋር በምትመለከቱት መልኩ ካስገባችሁለት በኋላ ኤክስትራክት ማድረግ ይጀምርልናል ማለት ነው። እዚህ ጋር እንደምትመለከቱት ኤክስትራክት እያደረገልኝ ነው። ዳታው ኤክስትራክት ሲያደርግ ትንሽ ሊቆይባችሁ ስለሚችል ትንሽ መጠበቅ ይኖርባችኋል። እንደምትመለከቱት ዳታውንም በፎልደር ኤክስትራክት አድርጎልኝ ጨርሷል። ውስጥ ከገባን በኋላ እንደዚህ አይነት ፋይል እናገኛለን። እሱንም ጫን ብለን ይዘውና እንደቀድሙ ከት የሚል አማራጭ እናገኛለን። እሱን ክሊክ እናደርገዋለን። ከዛም ወደ መጀመሪያው ፔጅ ሄደን አንድሮይድ የሚለው ፎልደር ውስጥ እንገባለን። ከዛ ዳታ የሚለው ፎልደር ውስጥ እንገባና እዚህ ጋር እንደምትመለከቷት አሁንም የፔስት ምልክት አለች፣ እቺኛዋ ማለት ነው። እሷን አንዴ ክሊክ አድርገን ፔስት እናደርገዋለን።
እዚህ ጋር እንደምትመለከቱት ቶሎ ይገለብጥልናል ማለት ነው። አሁን የሚቀረን ጌሙን ገብቶ መጫወት ብቻ ነው። ጌሙን ወታችሁ እንደሰራላችሁ ካረጋገጣችሁ በኋላ እነዚህን ፋይል መደረግ ትችላላችሁ። ምክንያቱም ስፔስ ይዝባችኋል። ጌሙ እንደሚመቻቸው ባለሙሉ ተስፋ ነን። እንደዚህ አይነት አሪፍ ቪዲዮ ስንለቅ ደግሞ ወደ እናንተ በትኩሱ እንዲደርስ ከፈለጋችሁና ይህንን ዩቲዩብ ቻናል እስኮን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን።